ዓለም በታሪኳ አይታው የማታውቀው ትልቅ ለውጥ ላይ ናት። ሰው ሰራሽ አስተውሎት ወይም ኤአይ ዓለምን እየቀየረ ነው። ዲጂታል መታወቂያ ወይም ዲጂታል አይዲ ግዴታ እየሆነ ነው። ጥሬ ገንዘብም እየጠፋ ነው። ይህ ሁሉ ለሰው ልጅ ምቾት የመጣ የቴክኖሎጂ እድገት ነውን? ወይንስ መጽሐፍ ቅዱስ ከ2500 ዓመታት በፊት ያስጠነቀቀን የአውሬው ስርዓት መሰረት ይሆንን? ዛሬ ከቴክኖሎጂው በስተጀርባ ያለውን ምስጢርና የመጨረሻውን ዘመን ትንቢት እናገናኛለን። ቪዲዮውን እስከ መጨረሻው ይከታተሉን። ኤአይ ዛሬ ሁሉንም ነገር ያውቃል። ምን እንደምትወዱ፣ የት እንደምትሄዱና ምን እንደምታስቡ። ራዕይ 13:15 ላይ እንዲህ የሚል አስገራሚ ቃል አለ። የአውሬው ምስል ሊናገር ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። በጥንት ዘመን ምስል እንዴት ይናገራል ብለው ይገረሙ ነበር። ዛሬ ግን በኤአይ ወይም በሰው ሰራሽ አስተውሎት እና በሆሎግራም ቴክኖሎጂ ምስሎች ይናገራሉ፣ ያስባሉ፣ ትዕዛዝንም ይሰጣሉ። ኤአይ ዓለም አቀፍ ቁጥጥርን ወይም ግሎባል ሰርቪላንስን ቀላል አድርጎታል። ያለ ኤአይ ወይም ሰው ሰራሽ አስተውሎት እያንዳንዱን የዓለም ሕዝብ መቆጣጠር አይቻልም ነበር። አሁን ግን ታላቁን ወንድም ወይም ቢግ ብራዘር በየቤታችን ገብቷል። በቅርቡ በኢትዮጵያ ሆነ በሌሎች ሀገራት ዲጂታል መታወቂያ ግዴታ እየሆነ ነው። ያለዚህ መታወቂያ ባንክ መጠቀም፣ ስልክ ማውጣት፣ መንቀሳቀስና የማይቻልበት ጊዜ እየመጣ ነው። ራዕይ 13:16 ታናናሾችና ታላላቆችም በቀኝ እጃቸው ወይም በግንባሮቻቸው ምልክትን እንዲቀበሉ ያደርጋቸዋል። ዲጂታል መታወቂያ ራሱ ምልክት ባይሆንም ምልክቱ እንዲሰራ የሚያስፈልገው መሰረተ ልማት ወይንም ኢንፍራስትራክቸር ነው። ሰውን ሁሉ በአንድ ዳታቤዝ ውስጥ ካላስገቡ በቀር ምልክቱን መቆጣጠር አይቻልም። ዛሬ የምንሰጠው ባዮሜትሪክ መረጃ ለወደፊቱ ፍጹም ቁጥጥር መንገድ እየጠረገ ነው። ጥሬ ገንዘብ ወይም ካሽ እየጠፋ ነው። መንግስታት የራሳቸውን ዲጂታል ገንዘብ ወይም ሴንትራል ባንክ ዲጂታል ከረንሲ እያዘጋጁ ነው። ይህ ለምን አስፈሪ ይሆናል? ምክንያቱም አንደኛ ፍጹም ቁጥጥር ይኖራል። ዲጂታል ገንዘብ ፕሮግራም ሊደረግ ይችላል። መንግስት ካስፈለገው ገንዘባችሁን ኦፍ ወይም እንዳታወጡ ሊያደርገው ይችላል። ሁለተኛ ትንቢቱ ያ አውሬ ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ራዕይ 13:17 ገንዘብ ዲጂታል ብቻ ከሆነ ስርዓቱን የማይቀበሉ ሰዎች ዳቦ መግዛት እንኳ አይችሉም። ይህ ዛሬ በቻይና ሶሻል ክሬዲት ሲስተም መተግበር ጀምሯል። ይህ ሁሉ ቴክኖሎጂ ወደ አንድ ግብ ያመራል። አንድ የዓለም መንግስት ወይንም ዋን ወርልድ ገቨርንመንት። ጦርነቶች፣ ወረርሽኞችና የኢኮኖሚ ቀውሶች ዓለምን አንድ መሪ ያስፈልገናል ወደሚል ድምዳሜ እያመጧት ነው። መጽሐፍ ቅዱስ ይህን ስርዓት የአውሬው መንግስት ይለዋል። ይህ መንግስት ሰላምንና ደህንነትን ቃል ገብቶ ይመጣል። መጨረሻው ግን ፍጹም ባርነት ነው። ቴክኖሎጂው ለባርነቱ እንደ ሰንሰለት ያገለግላል። እነዚህ ነገሮች ስናይ መፍራት የለብንም። መጽሐፍ ቅዱስ አስቀድሞ የነገረን እንድንዘጋጅ እንጂ እንድንደነግጥ አይደለም። ቴክኖሎጂው ክፉ አይደለም። ክፉ ቴክኖሎጂው የሚጠቀመው መንፈስ ነው። ዓለም ወደ ዲጂታል እስር ቤት እየገባች ባለችበት በዚህ ሰዓት ነፃ የሚያወጣን አንድ እውነት ብቻ ነው። እርሱም የናዝሬቱ ኢየሱስ ክርስቶስ ነው።
ምልክቱ ከመምጣቱ በፊት፣ ዓለም ከመዘጋቷ በፊት ልባችሁን ለእግዚአብሔር ስጡ። በቴክኖሎጂው ምቾት ተሸውደን መንፈሳዊ ዓይናችን ይታወር ይሆንን? ወይንስ ምልክቶቹን አይተን እንዘጋጅ ይሆንን? ጥያቄው ለሁላችንም ነው። አስተያየታችሁን በኮሜንት ላይ አጋሩ። ይህ የማንቂያ ደወል ለሁሉም እንዲደርስ ሼር አድርጉት። ሰብስክራይብ በማድረግ የትንቢት ትንተናዎችን ይከታተሉ። በሉቃስ ወንጌል 21:28 እንዲህ ይላል፣ ይህም ሊሆን ሲጀምር ቤዛችሁ ቀርቧልና ቀና በሉ፣ ራሳችሁንም አንሱ። በሌላ የታሪክ መዛግብት እስከምንገናኝ ድረስ ቸርን ሰንብቱ።